አሰላሙ አለይኩም ወራህመቱላሂ ወበረካቱ። የሀዊዬ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛ ጋር አልሐምዱሊላህ ሁሉ ሰላም ነው። ዛሬ ማሻአላህ የቤተሰብ ጭውውት አለን። ኢንሻአላህ እናንተም ከኛ ጋር አብራችሁ ዘና ፈታ የምትሉ ይሆናል። ሻይ ቡና እያል የምንጠይቃቸው ጥያቄና መልሶች አሉ። መልሱን የመለሰ ማሻአላህ ነው ከቅጣት ይተርፋል ማለት ነው። ከቅጣት ይድናል። መልሱን ያልመለሰ ደግሞ ውሃ ይደፋበታል ማለት ነው ኢንሻአላህ። እና አብረን ጨዋታውን የምናይ ይሆናል ማለት ነው ኢንሻአላህ። ቆሎ አለ፣ ቡና አለ፣ ሻይ አለ፣ ውሃ ቀርቧል የሚቀጡበት ኢንሻአላህ። አሁን እጣውን አዘጋጁልኝ። እንብላ ነው ጓደኞቼ ነው እንብላ። ቡና የሚፈልግ ማን ነው? ቡና የሚፈልግ ማን ነው? ቡና እኔ ቡና ነው። ከዶ ሻይ ነው። አብስ ሻይ ነው። ቡና እኔ ቡና እጠጣለሁ። በቃ ነው ቡና ነው። ባቢና ባቢኮ ና ይሄ ውሰድና አዘግን። ቡና እንጠጣ ቡና እንጠጣ። እሺ ቤተሰቦቻችን ቡና አለ ነው። አንተ እዚሁን ባባዬ የኔ ወልደች ሻይ እየተቀዳ ነው። አይጠጡ የቡና አለ ሻይ እዚህ ጋር ቆሎ አለ። ልምጥ የእሸት ልምጥ ማለት ነው። ስለዚህ እየለመጥ ነው። ኖ እንቁልጥጣችሁ እና ካዲው እንቁልጥጣችሁ እንብላ እንጠጣ ኑ። ማሻአላህ ተባረከላህ እንደ ነገር አለው። እሺ አባኮ ሻይ ጠጡ፣ ሻይ ጠጡ ቤተሰቦቻችን። ያዛው ሄው ባቢ አበላንደ ና ወይ አባኮ ለማጣጣ ተጋልባ ኤው እዛ አዘገነ ለኛ ባለ ቡና ነው እንኩ ዝገን ወይ ሰጣላ አባይ አይ ሸበላ ጎረምሳ ነፍ ነው። ሲንግል ናቸው ደግሞ ሁሉም ሲንግል ነው። አሁን ደግሞ ቡና ጠጡ። እዚህ አሉ ቡና ጠጣ። እዚህ ደግሞ አሉ ለማዘር እዚህ ጋር አሉ ሲንግሎች ናቸው። እዚህ ጋር ሲንግሎች ናቸው። ባቢዬ እንካለን ማማት አድርገን ሆድ እንትና ይሄው እንብላ እንጠጣ። በቆሎ ሸት ማሻአላህ ቆሎ ቆልተን ማለት ነው። እስኪ እየተቀረጠ ነው እንዴ እንትን እንዳይቆም ይኸው ይረረጠው ወይ እሺ አባ አንተ በቃ ለነስበኝ ታግባው ባባ ነው እንዴ አይ እዚህ እየበላን እየጠጣን እንገኛለን። እንብላ ቡና ፈጭ አይ እየበላን ነው። ኳሚል ቦታ ላይ ደስ የሚል ቦታ አረንጓዴ ቦታ ላይ ገጠር ቦታ አይወላችሁ። እንግዲህ የፋሚሊ ቦታ ነው ደስ ሲል ማለት ነው። አያችሁ እንደዚህ አረንጓዴ ምናምን ቦታ ላይ በዚህ በሸት ጊዜ እንደዚህ ቡና ሻይ ቡና ምናምን ይዛችሁ ከፋሚሊያችሁ ጋር አፏ ማለት በቃ ደስ ይላልና ምን ተፈደሉ ብለናል ማለት ነው። እንጠጣ ይሄው ይባላል ጠጣ እንጠጣ ተዘጋጀ። እሺ አሁን ፕሮግራማችን ሊጀመር ነው ኢንሻአላህ። ተቀመጡ እናንተ
እጣ ያነሳሉ። ካሜራ ጀርባ ማለ ሰው እያንዳንዱ ስንት ቁጥር እንደደረሳችሁ ትናገራላችሁ። አባዬ እንዳያቃጥል እጣው ወያ ወያ ከትርኝ ማደራሽ አንተቋት ሆነስ ከተደቋ አንቺ የደረሰሽ ላይ ደርሰሻል። እንግዲህ ሌላ ማን አለ? እሺ ስንት ቁጥር ደረሰ? የኔ ያለ 8 ቁጥር ነው ደረሰ። የኔ አራት ቁጥራችሁን ያዙ። አንድ ቁጥር የደረሰው ማን ነው? አንተ ነህ? ሁለት ቁጥር ማለት አንተ ነህ? አይ ጉድ ሶስት የደረሰው ማለት አራት ነው። ሶስት የደረሰው አምስት ነው። ቀርታ ማለት ነው። ሶስት ቀርቷል ማለት ነው። አራት አንተ ነህ? እሺ አምስት ነው። አምስት አንተ ነህ? አንተ ስድስት ሰባት አንተ ሰባት እሺ ተጠያቂ ቁጥር አንድ ተዘጋጅ። እንቆቅልሽ ነው። እንቆቅልሽ የሰራኝ ይሸጠኛል፣ የገዛኝ አይጠቀምብኝም፣ የሚጠቀምብኝ አያየኝም። እኔ ማነኝ? ኧረ ጉድ ፈለቀ። የሰራኝ ይሸጠኛል፣ የገዛኝ አይጠቀምብኝም፣ የሚጠቀምብኝ አያየኝም። እኔ ማነኝ ይላል ጥያቄው። ይሄን ካመለ ያመለሰሰ እንደታየ ዲጋሚን ነው ነው ቆይ ዝም በል እስቲ ቆይ የአንድን ሰው ጥያቄ ሌላ ሰው መመለስ አይቻልም እና የአንድን ሰው ጥያቄ ሌላ ሰው መመለስ አይቻልም። ይደገም ጥያቄው። የሰራኝ ይሸጠኛል፣ የገዛኝ አይጠቀምብኝም፣ የሚጠቀምብኝ አያየኝም። እኔ ማን ነኝ ይላል። ቻንስ ስንት ነው? ስንት ቻንስ? ሶስት ቻንስ አለ። መናገር አይቻልም። የሰራኝ ይሸጠኛል፣ የገዛኝ አይጠቀምብኝም፣ የሚጠቀምብኝ አያየኝም። እኔ ማን ነኝ? ሞክር እስከ ሶስት ሞክር። ቡናውን ደገማችሁ ቡና ነው እንዴ? አይደለም እንደው ቡና ሻይን ቆለደለች አትበሉ። ቡና ሻይን በሉ። ኧረ ወልደ ምንድን ነው? አይጠቀምም ምንድን ነው? ተይውማ የገዛኝ አይጠቀምብኝም፣ የሰራኝ ይሸጠኛል፣ የሚገዛኝ አይጠቀምብኝም፣ የሚጠቀምብኝ አያየኝም። እኔ ማን ነኝ? በቃ ተለበል ውሃ አይደለም። ሁለት ቻንስ ይቀርሃል። ወተት ነው በቃ ጨርሰሃል። አሁን መልስ ንገራቸው። ምንድን ነው? የሬሳ ሳጥን ነው እንጂ አሁን ለምሳሌ ሳጥን የሚሰራው ሰው ይሸጣል። የሚገዛው ሰው ደግሞ ለሞተው ሰው ስለሆነ አይጠቀምበትም። የሞተው ሰው ደግሞ ስለሞተ አያየውም የሚጠቀምበትም ማለት ነው። ሁለት ቁጥር ሲወለድ ይጠቁር ሲያድግ ይቀላል። ሲወለድ ይጠቁር ሲያድግ ይቀላል። ቡናሽን እየጠጣሽ ወይኔ ጉዴ! ሲወለድ ይጠቁራል ሲያድግ ይቀላል። ቡና በርበሬ አግኝቷል። ማሻአላህ
እንዴት ነው ግን ይሆናል? መጀመሪያ መጋላ አይደለ? በኋላ ሲተር ቀይ ይሆናል። አረንጓዴ ነው እንጂ ቃሪያ ጥቁር አይደለም። ጥያቄ ላይ 3 ቁጥር ማን ነው? አላመሰለም ደግሞ ነው። ወይኔ የሺዎች እናት መቀነት የላት የሺዎች እናት መቀነት የላት የሺዎች እናት መቀነት የላት ይጉዳል ወልጅ አመጣ ሳሪያን ተበው ቪዲዮ ረዝማና ቆሚና እንደገና አርጊ ረዝማን ቪዲዮ ሳያል አቆሚና እንደገና አርጊ ነሽ አንቺ አሰራር ባሉ ሞክሪ የሺዎች እናት መቀነት የላት